ማህደረ ዜና ኢትዮጵያውያን ያው መቼም እንዳብዛኛው ዓለም ስለ ሰላም፣ ፍትህ፣ እኩልነት አስፈላጊነት ከሁሉም በላይ ስለ ግጭት፣ ጦርነት፣ መጥፎነት መስበክ መሰበካቸው፣ መናገር፣ ማድመጥ፣ መጻፍ፣ ማንበብ፣ መወያየታቸው አልቀረም። በኢትዮጵያ የረጅም ጊዜ ታሪክ የተፈራረቁ ገዢዎች ግን ስለ ሰላም ከመናገር ባለፍ ሀገር፣ ህዝብ ተከታያቸውን ከእልቂት፣ ፍጅት፣ ከረሃብ፣ ድህነት አላቀውት አያውቁም። ከሁለተኛ ዓለም ጦርነት ፍጻሜ ወዲህ ኢትዮጵያ ከ30 የሚበልጡ ከፍተኛ ግጭትና ጦርነቶችን አስተናግዳለች። ዛሬም የከፋ ጦርነት ላይ ናት። በረሃብተኞች ቁጥር፣ በተፈናቃይ ስደተኞች ብዛት በተደጋጋሚ የዓለምን ክብረ ወሰን ሰብራለች። ዛሬም ብዙ ሺዎች ያልቁ፣ ሚሊዮኖች ይራቡ፣ ይፈናቀሉ፣ ይሰቃዩባታልም። የሰላም ጥላቻ ይሆን ወይስ ፍርሃት፣ ጭካኔ፣ እልህ፣ ድንቁርና ወይስ ደግሞ መርገምት ይሆን? የኢትዮጵያና የኤርትራ መንግስታት ጦር፣ የአማራ ልዩ ኃይልና ሚሊሻ ባንድ ወገን፣ የህዝባዊ ወያኔ ሓርነት ትግራይ ህወሓትና ተባባሪዎቹ ኃይላት በሌላ ወገን ሆነው ትግራይ ላይ የገጠሙት ጦርነት ዓመት ሊደፍን 3 ቀን ቀረው። በጦርነቱ የተገደለ የቆሰለውን ሰው ብዛት እስካሁን በትክክል የቆጠረው የለም። የሩቅ ገማቾች እንደሚሉት ግን በ100 ሺህ የሚቆጠር ሰው፣ ወታደርም ሰላማዊውም ህዝብ አልቋል። ከሟቾቹ ቁጥር የሚበልጥ ሰው ቆስሏል። የመብት ተሟጋቾች እንደሚሉት ደግሞ ከሟች ቁስለኛው ቁጥር ማየል ሌላ ሕፃናትን በየውጊያው ከመማገድ፣ ሴቶችን አስገድዶ ያውም በፈረቃ እስከ መድፈር፣ ሰላማዊ ሰዎችን በጅምላ ከመረሸን፣ ግለሰቦችን እስከ መሰወር፣ የሃይማኖት ተቋማትን ከማጥፋት፣ ታሪካዊ ቅርስ፣ የህዝብ ሀብት ንብረትን እስከ መዝረፍ የሚደርሱ ወንጀሎች በሁሉም ወገኖች ተፈጽመዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ያደረጉትን ጥናት ውጤት የፊታችን ሮብ በይፋ ለማሳወቅ ቀጠሮ ይዘዋል። ጦርነቱ የተጀመረበት ሌሊት 1ኛ ዓመት ሊዘከር ሰዓታት ሲቀሩት ማለት ነው። የጥናቱን ውጤት የምናውቀው ያው ዘገባው ይፋ ሲሆን ነው። የደረሰውን የሰብአዊ መብት ጥሰት ከብዙዎቹ የመብት ተሟጋቾች ቀደም ብሎ የዘገበው አምነስቲ ኢንተርናሽናል እንደሚለው ግን አንዳንዶቹ ወንጀሎች ሲበዛም ከባድ ናቸው። የመብት ተሟጋቹ ድርጅት የምስራቅ አፍሪካ አጥኚ ፍስሐ ተክሌ እንዳሉት የአንዳንዶቹ በደሎች በዓለም አቀፍ ደረጃ የሚያስጠይቁም ሊሆኑ ይችላሉ። እኛ ባገኘናቸው መረጃዎች መሰረት ሰብአዊነት ላይ የተፈጸሙ አይነት ወንጀሎች አሉ። ጦር ወንጀሎች የሚመስሉ ወንጀሎች ተፈጽመዋል። ጦርነቱ ከተጀመረ ጀምሮ በዚህ ጦርነት ውስጥ ተካፋይ በሆኑት ወገኖች በሙሉ የተፈጸመ ነው። በዓለም አቀፍ ደረጃ የሚያስከቱ ወንጀሎች ናቸው። የስደተኛ ተፈናቃዩ ቁጥር ከ3 እስከ 4 ሚሊዮን ይደርሳል። ውጊያውም ዛሬ ደሴ፣ ኮምቦልቻ፣ ከሚሴን ማዳረሱን የዓይን ምስክሮች እየተናገሩ ነው። ይህ ሁሉ ህዝብ አልቆ፣ ይህ ሁሉ ግፍ ተፈጽሞ፣ ይህ ሁሉ ህዝብ ተፈናቅሎ በብዙ ቢሊዮን የሚቆጠር የድሃይቱ ሀገር ጥሪት ወድሞ ወንጀለኞች እንደሚጠየቁ እየተነገረም የተፋላሚ ኃይላት መሪዎችና ደጋፊዎቻቸው ዛሬም የሰላም ጭላንጭል አላሳዩም። ይልቅዬ ህዝቡን ለተጨማሪ ውጊያ፣ ጦርነት እየቀሰቀሱ ለቀጣይ ዘመቻ እያደራጁ አንዱ የሌላው ውድቀት መቃረቡንም በየመገናኛ ዘዴዎቻቸው እየነገሩን ነው። አሸባሪው ህወሓት አሁን ተጠራርጎ ሊወጣ አፋፍ ደርሶና ጣረሞት ይዞት በመንፈራገጥ ላይም ይገኛል። ጠቅላይ ሚኒስትር አብይ አህመድ ትናንት አስተላለፉት የተባለው መልእክት የቀድሞ ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ባንጻሩ ድርድር የለም አይነት አሉ። ትናንትና
ቢኖርስ ከማን ጋር ጠየቁም። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው የሚመለሰው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንደራደረው? የጤና ይሆን አናውቅም። የምናውቀው የጦርነቱ አውድ እየሰፋ የሚሞት የሚቆስል የሚጎዳው ህዝብ ቁጥር እየጨመረ የሚጠፋው ሀብት ንብረት መጠን እየናረ መምጣቱን ነው። የምናውቀው ተፋላሚ ኃይላት በተለይ ለሰላማዊ ሰዎችና ተቋማት ጥንቃቄና ጥበቃ እንዲያደርጉ የመብት ተሟጋች ድርጅቶች በተደጋጋሚ የሚያደርጉት ጥሪ ጆሮ ዳባ ልበስ መባሉን ነው። ጥያቄው ግን ዛሬም ቀጥሏል። በጦርነት ተሳታፊ ያልሆኑ ወገኖች ሰላማዊ ሰዎች ሲቪሊያን የሚባሉት ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ እንዲያደርጉ በሁለቱም ወገን ሲጠየቅ ነበረ። አጋጣሚ ሆኖ እሱ እንግዲህ ያልተሳካም በብዙ ቦታዎች ላይ። ስለዚህ እንግዲህ አሁን ጦርነቱ የቀጠለ ነው። ወደ ተለይ በዚህ በደሴ በኮምቦልቻ እና ወደ ወሎ መስመር እየቀጠለ እንደሆነ ነው የሚነገረው እና የሚሰማው። በዚህ ሁኔታ እንግዲህ ሲቪሊያን ወይም ሰላማዊ ሰዎች ተጎጂ መሆን የለባቸውም። ከባድ መሳሪያዎች፣ ከርቀት የሚወረወሩ መሳሪያዎች የሲቪሊያን ተቋማት፣ የሰላማዊ ሰዎች መጠቀሚያ ተቋማት ላይ ትምህርት ቤት፣ የጤና ወይም ሌሎች መሰል ተቋማት፣ የሃይማኖት ተቋማት ላይ እንዳያርፉ ሁሉም ጥንቃቄ ማድረግ እንዳለባቸው ነው የምናሳስበው። የመጠፋፋቱ ውጊያም፣ ፉከራም፣ ዛቻ ቀረርቶም ያው እንደሰማነው አላባራም። የውይይት ድርድር አማራጭም ተደፍልቋል። ኢትዮጵያዊው የሕግ ባለሙያና የቀድሞው የተባበሩት መንግስታት ድርጅት ባለስልጣን ባይሳ ዋቆያ በቀደም እንዳሉት የእርስ በርስ ጦርነት ሰውን በአጭር ጊዜም ወደ አውሬነት ይለውጠዋል። እንደገባኝ ከሆነ የመጀመሪያውን ጥይት ተኩስ የተገደልክ በኋላ ክላስሜትህን ትምህርት ቤት አብሮ የተማረውን ሰው አንዴ ከገደልክ በኋላ ግን የሰው ልጅ ከዛ ሰዓት ጀምሮ አውሬ የሚሆን ይመስለኛል። እንዳየኋቸው ከሆነ የመጀመሪያውን ጥይት ተኩሶ የሚያውቁትን ሰው ገደሉ በኋላ ሰዎች አውሬ ነው የሚሆኑት። የሚገርመው የሀገር ሽማግሌ፣ አብዛኛው ምሁር፣ የሃይማኖት አባት የሚባሉ ወገኖችም አንድም ከየተፋላሚ ወገኖች ጋር መለጠፋቸው አሊያም የኃይለኞችን የመገዳደል መጠፋፋት፣ ዛቻ፣ ፉከራ፣ የደካሞችን ዋይታ ለቅሶ እንደ ተራው ሰው ለማድመጥ ተራ መያዛቸው ነው። ኢትዮጵያ በ1933 ከኢጣሊያ ወረራ ነፃ ከወጣች በኋላ በትንሽ ግምት የሶማሌ፣ የሱዳን ኋላ የኤርትራ መንግስታት በቀጥታ የተካፈሉበት ከ50 የሚበልጡ ሸማቂዎች የተሰለፉበት ከ30 በላይ ትላልቅ ግጭቶችን ወይም ጦርነቶችን አስተናግዳለች። የቀዳማይ ወያኔ ንቅናቄ፣ በ1955 የባሌ ኦሮሞዎች አመፅ፣ በ1956 የኢትዮ ሶማሊያ የድንበር ግጭት፣ የኤርትራ ክፍለ ግዛት ጦርነት፣ ከ1966 እስከ 1983 ደግሞ የኢትዮ ሶማሊያ ጦርነት፣ የኢትዮጵያ መንግስት የጀበሃም፣ የሻዕቢያ፣ የኢሃፓ፣ የመኢሶን፣ የኢድህ፣ የህወሓት፣ የብአዴን፣ የምዕራብ ሶማሊያ፣ የኦነግ፣ የአነግ፣ የኦብነግ ወዘተ ጦርነቶች፣ የየሸማቂዎቹ የእርስ በርስ ብዙ ጦርነቶችም ተደርገዋል። በየጦርነቱ ሺዎች ረግፈዋል፣ ሚሊዮኖች ተፈናቅለዋል፣ ተሰደዋል፣ ተርበዋልም። እስከ 1980ዎቹ መጀመሪያ በነበረው ጊዜ በየአካባቢያቸው የነበሩ ተቀናቃኞቻቸውን በጦርነት ደፍልቀው ወይም በየአካባቢያቸው አብጠው የኢትዮጵያ መንግስት ጠንካራ ተፋላሚዎች መሆናቸውን ያረጋገጡት ሻዕቢያና ህወሓት በ1983 የአስመራና የአዲስ አበባ አብያተ መንግስታትን ሲቆጣጠሩ የዘመናቱ ጦርነት እልቂት፣ ፍጅት፣ ስቃይ፣ ሰቆቃ ፍጻሜ መሆኑን አውጀው ነበረ። እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል።
የያኔው የሽግግር መንግስት ፕሬዝደንትና የኢህአዴግ ሊቀመንበር መለስ ዜናዊ 1983 አሉ እንጂ በርግጥ አላደረጉትም ወይም ማድረግ አልቻሉም። አዲስ የመሰረቱት የሽግግር መንግስት ዓመት ሳይሞላው የሽግግር መንግስቱን ከመሰረቱት የፖለቲካ ቡድናት ከሁለተኛውና ትልቁ ከነበረው ኦነግ ጋር አዲስ ውጊያ ገጠመ። ከጥቂት ዓመታት በኋላ ከሶማሊያው አልኢቲሃድ ጋር ሌላ ግጭት። በሰባተኛ ዓመቱ ደግሞ በሕይወት ደም ውሁድ የተለሰነ ወዳጆች ይባሉ የነበሩት የአዲስ አበባና የአስመራ አዳዲስ ገዢዎች የሁለቱን ሀገር ሕዝብ ከዘግናኝ ጦርነት ሞጀሩት። 1990 ኢትዮጵያ የባህር በሯን ሰሜናዊ ግዛቷንም አጣ እስከዚያ ዘመን በነበረው ጦርነት የተሰዋ ዜጋዋን ክብርም ነፍጋ በሕይወት የተረፉትን የቀድሞ ወታደሮቿን የደርግ እያሰኘች ሜዳ ላይ በትናም ከአዲስ ጦርነት መዘፈቋ ለታዛቢዎች ሲበዛ ግራ አጋቢ፣ ለኢትዮጵያውያን ደግሞ በርግጥ አሳዛኝ ነበረ። የኢትዮጵያና የኤርትራ መሪዎች ለጦርነቱ የሰጡት ምክንያት ግራ ያጋባው አንድ የጀርመን ዕውቅ መጽሔት ያኔ የፕሬዝደንት ኢሳያስ አፈወርቂና የጠቅላይ ሚኒስትር መለስ ዜናዊን የሚመስል ካርቱን ለጥፎ ሁለት መላጦች ለአንድ ሙሽጥ ይጣላሉ አይነት ጽፎ ነበረ። ድርድር ውይይትን እምቢኝ ማለታቸውን ደግሞ አንዱ የሌላውን አናት ካልፈረከሰ አይነት እያለ ተሳለቀ። አቶ ባይሳ በቀደም አንዱ ሌላውን ካላምበረከከ በሚል ይትበሃል ደገሙት ድምፅ። ኢትዮጵያ ውስጥ ባህሩ ምንድን ነው? አንዴ ጥላቻ ከጀመርክ ጠላትን ማንበርከክ፣ መስበር፣ ማስወገድ አለብን። መጽሔቱ እንደገመተው ያኔው ውጊያ በተጀመረ በሁለተኛ ዓመቱ አንዱ የሌላውን አናት ሲፈረክስ አበቃም። ጦርነቱ ግን በቂም በቀል እያመረቀዘ መቀጠሉን አምና ትግራይ ላይ አረጋገጠ እና ኢትዮጵያ ዛሬም ጦርነት ላይ ናት። የጦርነቱ ሰበብ ምክንያት ከዚህ ቀደም እንደነበሩት ብዙ ጦርነቶች ሁሉ ብዙ ነው። ለቀድሞዎቹም ሆነ ለአሁኑ ጦርነት መሰረታዊው ምክንያት ግን የኢትዮጵያ ፖለቲከኞች ለመነጋገር፣ ለመወያየት እና ለመግባባት ፍቃደኛ አለመሆናቸው ወይም አለማወቃቸው ወይም ለስልጣን ከሆነ ያለቀው ይለቅ የማለት ጅልነታቸው ሊሆን ይችላል። አቶ ባይሳ ግን የውይይት ድርድር ባህል አለመኖር ይሉታል። ችግሩን ሞር ያባባሰውና አሁን የደረስንበት ደረጃ ላይ ደረስነው ቁጭ ብሎ ከተፋላሚ፣ ከተጠራሪ፣ ከተቃራኒ ኃይል ጋር ተነጋግሮ የተለያየ ሐሳብን እያስተናገዱ አብሮ መኖር መቻል ባህል ስለለም ብቻ ነው ዙሪያ ያደረስነው ብዬ ገምታለሁ። ተፋላሚዎቹ ለጦርነት ተደራጅተው በጦርነት ኖረው በጦርነት ቤተ መንግስት ሲገቡ ጦርነት አንገሸገሸን ያሉት ግን በጦርነት የቀጠሉት ፖለቲከኞችና እነሱ የፖለቲካ ሀሁ የውጊያ ግራ ቀኝ ያስቆጠሯቸው የቀድሞ ተከታዮቻቸው መሆናቸው ነው ለሩቁ ታዛቢ ግራ አጋቢ፣ ለአንዳንዱ ድንቁርና፣ ለቅርቡ አሳዛኝ፣ ተስፋ አስቆራጭ የመሆኑም ሀቅ። እስካምና በነበሩት ግጭት ጦርነቶች በአንድ ወይም በሌላው ወገን በጎሳ የተደራጁ ኃይላት መሰለፋቸው አያነጋግርም። የአሁኑን ያክል ጎሳን ከጎሳ ያናከሰም አንዱን ወገን በሌላው ጎሳ ላይ እንዲዘምት በግልጽ የሚቀሰቀስበት ጦርነት ኢትዮጵያ ስታስተናግድ ግን በቅርብ ዘመን ታሪኳ ምናልባት ያሁኑ የመጀመሪያው ሳይሆን አይቀርም። ብዙ ታዛቢዎች እንደሚሉት ተፋላሚን በየጎሳው ያሰለፈው ውጊያ በአንዱ አሸናፊነት ቢጠናቀቅ እንኳ ጦርነቱ በአጭር ጊዜ መቆሙ ሲበዛም ያጠራጥራል። ጥርጣሬው ያሰጋል። የተፋላሚ ኃይላት መሪዎች የሚያፋጁትን ሕዝብ ለማደናቆር ዘንድሮ በ21ኛው ክፍለ ዘመንም ልክ እንደ ጥንቱ ወደ ጦርነት የገባ ነው ተገደን ነው ይሉታል። አታለው አስገድደው በጎሳ አነሳስተው በሚያፋጁት ሕዝብ ላይ ላደረሱት ግፍ በደልም
ተገደው ለፍርድ ካልቀረቡ አጠራጣሪው ስጋት በትውልድ መቀያየርም መቀጠሉ የማይቀር ነው። ነጋሽ መሐመድ ነኝ። እስኪ